ደጋግሜ እለዋለሁ። ደጋግሜ ማለት ስላለብኝ ነው። አንድ ነገር ልናገር። አማራ የሚድነው ተደራጅቶ ሲታገል ነበር። ተደራጅቶ እየታገለ ነው ያለው። መደራጀት ግን ህመም አለው። ይሄን ተገንዘቡ። ህመም አለው። አስረስ ይሄን ያክል ዓመት ከኔ ጋር ሲቀመጥ እኔ ከሱ ጋር ይሄን ያክል ዓመት ስቀመጥ አብረን ስንታገል ፍጹም ምጠላውን ያስረስ ባህሪን እንዲሸከም እገደዳለሁ። ፍጹም የሚጠላውን የዘመነን ባህሪ እንዲሸከም ይገደድ። እንኳን መሳሪያ ቀመስ ለሆነ መሳሪያ ለተሸከመ አብዮት ተሰባስበን ለሰርግ 3 ቀን ተገናኝተንም እኮ አብሮ መኖር ይቸግራል አይደል? ግን ለግብ ሲባል ትችላለህ። የመረረ ትውጣዋል። ብዙ ነፃነቶችን እኮ ታስረክባለህ። የእናንተ ደግሞ ለየት የሚያደርገው በሌላ መመዘኛ ያላችሁ ብስለት እንዳለው ብዙዎች መሪዎች ኢኮኖሚካሊም ከፍተኛ የሚባል ደረጃ ላይ የነበራችሁ ናቸው። ኦፍ ኮርስ ይሄ አብዮት የሆዳቸውን የሞሉ ሰዎች አብዮት ነው። በዚህ እንስማማለን። ማንም ራሱ የሚጥል የለም። ማን በዚህ መከረኛ ህዝብ ለራሱ ለዘሩ ለማንነቱ ብሎ ወጥቶ እንጂ ሁሉም ጠግቦ የሚያድር ልጆቹን አጥግቦ የሚያሳድግ እናቱን አጥግቦ የሚያኖር አባቱን አጥግቦ የሚደግፍ ነው። ለየት ባላኳን ግን ኢኮኖሚካሊም ራሳችሁን ዓለምን ያሸነፋችሁ ብዙ ሰዎች አመራር ውስጥ አላችሁ እና ከዚያ አኳያ እንዲሁ ሌላ ቦታ ቢታዩ የሚጠበቁ ግን እናንተ አካባቢ ሊታዩ የማይገባቸው አንዳንድ ህመሞች ማስታመም የምትችሏቸው መሸከም የምትችሏቸው መደራጀት ማለት ህመም መሸከም ጭምር ስለሆነ ጉዳዮች ነበሩ የታዘብኳቸው። ተደራጅተህ ስትሰራ ግን ብዙ ነፃነትን አጣህ። ብዙ ህመም ተሸክመህ ብዙ ህመም ጠላት ጋር መተኮሱን እናቅበታለን። ጠላት ላይ መተኮሱን፣ ጠላት መማረኩን፣ ጠላት መግደሉን እናውቀዋለን ሁላችን። ከጠላት ጋር ከመተናነቅ በላይ ግን ትልቁ ህመም ታጠገብህ ያለውን ሰው ባህሪ መሸከም፣ ታጠገብህ ያለውን ሰው ገመና መሸከም ነው። ፎርሳት ማተር ወንድሙን መሸከም የሚችል ትከሻ ከሌለው ታጋይ መሆን አይችልም። እያንዳንዳችን ዙሪያችን እንዳንበሳ በሽንታችን አጥረን እዚች አትድረስብኝ ግን ተደራጅተን እንሰራለን። የለም ቆብ የለንም ግን ለዓላማችን የመነን ሰዎች እኮ ነን አይደል? በግል ስንት ነገር አጠናል። እንደ ህዝብ ስንት ነገር አጠናል። ሊያጠፉን የመጡት ጋበኞችን ነው የገጠሙ። እግዚአብሔር ይመስገን ማንነታችን አሳይተናቸዋል፣ እናሳያቸዋል፣ ጨርሰን እንጠርጋቸዋል። ንቆ ሊያጠፋን የመጣን ጠላት ወጣ የገጠምኩ ሰው ወንድምና ጓደኛ እንዴት እንቃለን? ማንስ ነህ? ክብር የምን ክብር? ክብራችንማ ምን መልሰው ሊያጠፉን የመጡ ጠላቶችን ጠራርገን ማጥፋት ስንችል ብቻ። 5 ነፍሰ ጡር ከሰማይ በወረደ መዓት ከአንድ መንደር ውስጥ በሚሞትበት ዘመነ ምን የሚከላከለው ክብር አለው? ማን ነው ዘመነስ? ብዙ ህመም መሸከም ይጠይቃል። ትናንትና ሳነሳ ነበር፣ ቅድም አስረስም መልሶ ሊያነሳው ሲሞክር እየሰማሁት ነበር። ካጠገብህ ያለ አማራ ወንድምን ሳትወድ ለአማራ ህዝብ ነው የምታገል ማለት አችልም። ውሸት ነው፣ ውሸት ማስመሰል ነው፣ ግብዝነት ነው። የሀሳብ ልዩነትን እንፈጥር እንችላለን፣ ቁጭ ብለን እንነጋገራለን። ላስቀይመው እችላለሁ፣ ቁጭ ብለን እንነጋገራለን። ሊያስቀይመኝ ይችላል፣ ቁጭ ብለን እንነጋገራለን። እንደ ወንድም ያላማረብህም ሊለኝ ይችላል፣ እንደ ወንድም ያላማረብህም ልለው ይችላል። ተደራጅቶ መታገል ብዙ የምትሸከመው ህመም አለ፣ ወይም ብዙ ህመም ተሸክመህ እንታገል ያስገድዳል። ሌላ እንግዲህ አሁን ከያዝነው አሰላለፍ በተቃራኒ የቆሙ ኃይሎች እዚህ የአማራ ፖለቲካ ውስጥ በየቀኑ በተለይ ገንዘብን ጉልበት አድርገው የሚዘሩት በሽታ አለ። ጎጃም ውስጥ የገባውን ጉንፋን በጥንጁትም በጸሎትም በጉልበትም አድርገን ኦልሞስት ጠፍቷል። አንድ ትዝብቴን ግን ልንገራችሁ። ጉንፋኑ
በብዛት ያጠቃው እናንተ የመጣችሁበትን ቀጠና ስለሆነ በተለያየ ምክንያት በሽታውን አስወግደነው ሁሉ አሁንም ጉንፋኑን ካንሰር አስመሰላችሁ መፈራረጃ ያለው ይሄ የግንባር የወገብ የእጅ ምናምን የሚባል ፖለቲካ ወንድሞቻችሁን ለመፈረጅ ታግለ ማድረግ አትጠቀሙበት፣ ነውር ነው። አልጨበጠኝ ሲል ወይም አልመቸኝ ሲል በራሴ ሰዋዊ ምክንያት ግንባር ምናምን ያል የፈረሽ ላጠቃው ሞክር ከሆነ አደራ ነው የምላችሁ። ከዚህ አኳያ በተለያየ ምክንያት ቫይረሱ አጥቅቷቸው ከኛም ምርቀው የቆዩ ልጆች ካሉ ትናንትንም ጨምሮ 30 ምናምን ልጆች መጥተዋል፣ ሰምታችሁ ይሆናል። ሽምግልና እናስቀድሙ ጎበስ። የቫይረሱ ተጠቂ ሆኖ በተለያየ በሁለቱም ሶስትም ሆነ የቆዩ ካሉ በምክክር እንደወንድም በመነጋገር በሽምግልና ለመፍታት ሞክሩ። ግልጽ ነኝ አይደል? ይሄን ስላችሁ ባለጌ ላይ እርምጃ ነው ወስድ ማለት አይደለም። ይሄን ትግል ሳያስቡት ሳያሰሉት እንደተኙ ዶሮ ሳይጮህ ድንገት የአማራ አብዮት ተፈጥሮ የ4 ኪሎ ሜትር ሲያንኳኳ ተገብቶ ተገኝቶ ግራ የተጋቡ አካላት ይሄን አብዮት ሊነጥቁን ማይፈነቅሉት ድንጋይ የለም። ታውቁታላችሁ። በላይ ዘለቀን አንቆ ገድሎ ልጁን የሻሽ ወርቅን አረቂሻ ጫ አድርጎ የበላይ ዘለቀን የልጅ ልጅ ኩላሊት ፌል አድርጎ ሚለምን ማህበረሰብ ተመልሶ አይመጣም። በፍጹም አይመጣም። የጀመርነው ትግል ነው፣ እየሞትንበት ያለ ትግል ነው። 4 ኪሎ ድረስ እንወስደዋለን። ለማንም እናስረክበው ትግል አይደለም ይሄ ትግል በፍጹም። በላይ የሻሽ ወርቅን ባገሩ እንኳን ባገር ያለው ውጣትም አይደለ ያለ ጣሊያኖች ይዘዋት አይደለ ያቺ ባገር ያለው ውጣት የሚያላት ልጅ አረቂሽ ጣልሽ ታምናላችሁ? የልጅ ልጆቹ የት ነው ያሉ? አረብ አይደለም እንዴ በግርድና መከራ የሚያበላቸው? የሻሽ ወርቅ ልጅ ቤቱ ፈርሶበት አዲስ አበባ ከሰው ተጠግቶ አዩ ሚዲያ እኔ ለምን ወደ አይኔ እንደሚመጣም አይገባም። ይህን ትግል ካልጠበቅ ነው ይወስዱታል። በተለያየ መንገድ ነው እየሞከሩ ነው ያለው። ዘመነ መንገስ ምን ፈልጉን? በፍጹም እኔ እዚህ ምድር ጋር ምንም ቁርኝት የለኝም። አመናችሁም አላመናችሁም ምንም ከአንድ ባታዊ ቢያንስ ከአንድ ባታዊ እኩል እንቃለሁ ይላል። ግን በእናቶቻችን እንባና በወንድሞቼ ደም እዚህ ያደረሱን ትግል አሳልፌ አልሰጥም። እየሞከሩን ነው። ስለዚህ አብዮቱን ሊነጥቁ ትግላችን ድላችን 4 ኪሎ መድረሻ ኮረቻ ልጓም አልባ ፈረስ አድርገው ተሰቅለው ሊሄዱበት የሚሞክሩ ሰዎችን ግንባር መምታት ካለበት ግንባር ትመታለህ። በሚዛኑ እንድታዩት ብዬ ነው። በእኛ ድክመት ምክንያት በእኛ እያያዝ ማታገል አለመቻል ነገሮችን ግልጽ አለማድረግ ምክንያት በተለያዩ ሽምብሮች ምክንያት ሌላ ቀጠና ሌላ አስተላለፍ ውስጥ የቆዩ ወንድሞቻችን ግን በሽምግልና ማምጣትን እናስቀድም ነው። እንዲካሊ ቀምሳል መጨረሻ ነግረው እያወቀ የሚያጠፋም ያበላሽኩ በላይነህ ምስጌ ሌሎች እዚህ ያላችሁ አመራሮች ነጋሽ ከነቤተሰቦቻቸው የሞቱለት ከነከብቶቻቸው የሞቱለትን ትግል በሌሎች ተነጥቀን መጨረሻችን እንደ በላይ ዘለቀ 25 ሳንቲም ገመድ ሆኖ ድሉንም ትግሉንም ደሙንም ለሌሎች የምናስረክብበት ዘመን አይደለም። ትግላችን እንጠብቃለን፣ ተቋማችን እንጠብቃለን፣ ድርጅታችን እንጠብቃለን፣ አብዮታችን እንጠብቃለን። ብዙ አጭበርባሪዎች ስላሉ የቅርቡም የሩቅም ኃይሎች ብዙ አጭርም ረጅም ፍላጎት ያላቸው ኃይሎች ስላሉ የት ሄደን ነበር የአማራ ሕዝብ በዚህ ልክ ትግል ጀምሮ አብዮት አስነስቶ በራሱ ቅድ በራሱ ዓላማ የ4 ኪሎ በር ሲያንኳኳ ሲገኝ የተነበርን የሚሉ ኃይሎች ገንዘብም መርዘኛና መርዛማ ሐሳብንም እናስተሳሰብንም በመርጨት ይህን ትግል ሊነጥቁን ወይም ሊያከሽፉት ሙከራ ላይ ነው ያሉ። እያወቀ ከነዚህ ኃይሎች ጋር የተሰለፈ ሰው የመጨረሻው እርምጃ ይወሰዳል።